ራለና እርሱ መሐሪና አዛኝ የሆነ ጌታ ነው። ልቅ የሆነ እድል አይደለም። መስፈርቶች አሉትና ወአኒቡ ኢላ ረቢኩም ወአስሊሙ ለህ፣ ወደ ጌታችሁ ተመለሱ እጅግራችሁን ስጡት። መቼ? አዛብ ሳይመጣ በፊት። ያኔ ምንም አይነት እርዳታን አታገኙም። አዛቡ ቅጣቱ መጥቶ ያኔ ተውበት ላድርግ ብትሉ ምንም አይነት እርዳታን አታገኙም። ከአላህ በኩል የመጣላችሁን ቀጥተኛውን መስመር ያዙ፣ መመሪያውን ተከተሉ። በድንገት አዛቡ ሳይመጣባችሁ በፊት የማታቁ ሆናችሁ ዘንግታችሁ ሳለ ይኔ ነፍስ ትላለች ቁጭቴ ከሚያሾፉ ከሚሳለቁ ሰዎች ሆኜ ህይወቴን አጠፋኋት። ወይኔ እንደው አላህ መርቶኝ በሆነ አላህን ከሚፈሩ ሰዎች ይሆን ነበርኩኝ። ወይም ደግሞ አዛቡን በሚያዩበት ሰዓት ወደ አዱንያ መመለስ በቻልኩኝ ጥሩ ስራ ከሚሰሩ ሰዎች እሆን ነበርኩኝ ብላችሁ ማይቻል ምኞትን የምትመኙበት ጊዜ ከመምጣቱ በፊት ወደ አላህ Subhanahu Wa Ta'ala ተመለሱ። ይህንም ምኞቶች ሁሉ ቢደረደሩ አላህ ዘንድ ምላሹ ምንድነው የሚሆነው? በላ ተው፣ እንዲህ በሆነ አትበይ። ለምን قد جاءتك آياتي فكذبت بها መልእክተኛ መጥቷል፣ ቁርአን ወርዷል፣ መካሪዎች መክረዋል። ግን ህጉን መመሪያውን አስተባበላችሁ፣ ጣሳችሁ፣ ስሜታችሁን አስቀደማችሁ፣ ከካዲዎችና ካስተባባዮችም ሆናችሁ። ስለዚህ ራሳችሁ ናችሁ ጥፋተኞች። ይሄ የእድል በር ከመዘጋቱ በፊት ወደ አላህ እንመለስና አላህን Subhanahu Wa Ta'ala ቀጥተኛው መንገድ እንዲመራን፣ ወንጀላችንን ሁሉ እንዲመራን ምህረት እንጠይቀው። ሁሉም ሰው ደስተኝነትን ይፈልጋል፣ ራሃን ይፈልጋል፣ በህይወቱ ስኬትን ይፈልጋል፣ የአላህን Subhanahu Wa Ta'ala ምህረትና ጀነትንም ይፈልጋል። ሙእሚኖች የሁሉ ነገር ቁልፍ በእጁ የሆነው አላህ ደግሞ ምን ይላል? ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى። አሁን ያነሳናቸው ነገሮችን በሙሉ ለማግኘት፣ በአዱንያ ሰላምን ለማግኘት፣ ከአላህ ቁጣ ለመዳን፣ ከጀሃነም ለመዳን፣ ጀነትን ለማግኘትና የአላህን ምህረት ለማግኘት አላህ ያስቀመጠው መስፈርት ኢኒ ለገፋር፣ እኔ መሐሪ ነኝ እምራለሁ። ግን ሊመን ታብ፣ ወደ አላህ የተመለሰን ሰው ብቻም አይደለም፣ ወአመን፣ በአላህ ከልቡ ያመነ ሰው። ይሄም ብቻ አይደለም፣ ወዐሚለ ሷሊሐን፣ መልካምን ስራ የሰራን ሰው እኔ እመራዋለሁ። ይህ ብቻም አይደለም፣ ثم اهتدى፣ ከዛም ባመነው ነገር በተግባሩ ላይ የጸናና ቀጥ ያለን ሰው እኔ እመራለሁ ይላል። ኢዘን አላህ Subhanahu Wa Ta'ala ተውበት እንዲሁ በቀላሉ የሚሰጠው ነገር አይደለም። መስፈርቶች አሉት። ተውበት ማድረግ የግድ ነው። መመለስ፣ ከወንጀሉ መታቀብ፣ ከዛ በኋላ በአላህ ማመን፣ እሱ ኃያል ጌታ እንደሆነ ማመን፣ ያስቀየመውን ሰው እንደሚበቀል ማመን፣ እንዲሁም መልካም ስራ መስራት፣ ተግባር ላይ አመል ላይ ብርቱ መሆን። ይህ ብቻ አይደለም ደግሞ ثم اهتدى፣ ከዛም ቀጥ ብሎ ተስተካክሎ ጸንቶ የኖረን ሰው እኔ እመራለሁ። እነዚህ መስፈርቶችን ካሟላን ነው አላህ ሊመራን የሚችለው፣ ተውበት ሊያደርግልን የሚችለው። ለጊዜው መልካም ስራ ሰርተን ከዛ ወደ ኋላ ምንል ከሆነ የአላህን የተውበት የማገኛ መስፈርት አላሟላንምና አላህ Subhanahu Wa Ta'ala ሊመራን የተውበት መስፈርቶችን ማሟላት አለብን። ተውበት የህይወታችን ሁሉ የስኬት በር ነው። የመዳኛችን ብቸኛ መፍትሄም ተውበት ነው። ተውበት ሳያደርግ አላህ ዘንድ ሄዶ ጀነትን፣ ረህመትን፣ የአላህን እዝነት ማንም ሊመኝና ሊያስብ አይችልም። ያስብ እንደሆነ ዘበትን ነው የሚያስበውና ይሄን መስፈርት አሟልተን ወደ አላህ ልንመለስ ይገባናል። ሌላው ሐቂቀቱ ተውባ ወሽሩጡሃ። ብዙ ጊዜ ተውበት ሲባል ይሰማል። ተውበት አደረገ፣ ተውበት ላደርግ፣ ወደ አላህ እንመለስ ሲባል ይሰማል። ይህ ጽንሰ ሐሳብ ሐቂቃው ምንድነው? እውነታውን እንስኪ። በቃል ብቻ የሚገደብ አይደለም። ትልቅ የሆነ ትርጉም ያለው ርዕስ ነው፣ ነጥብ ነው። መስፈርቶችም አሉ። ተውበት ያደረገ ሁሉ ተውበት አይሆንም አላህ ዘንድ። የሰገደ ሁሉ የሶላትን አጅር እንደማያገኘው። ተውበት ማለት ትርጉሙ መጸጸት ማለት ነው። ካሁን ቀደም በሰሯቸው ወንጀሎች መጸጸት፣ ይሄንን ወንጀል ለሁሌም ለመተው ደግሞ መወሰን፣ መቁረጥ፣ ለዱንያዊ ጥቅም ሳይሆን ወይም ደግሞ ሰዎች አዛ ስላደረጉት ሳይሆን ለአላህ ብሎ ያህን ስራ ለመተው፣ ያህን ወንጀል ለመተው መቁረጥ፣ መወሰን፣ ማንም አስገድዶት ሳይሆን በራሱ ጊዜ ወዶ ጣረሞት ላይ ሳይደርስ ማንም ሳያስገድደው መመለስ፣ ከዛ በኋላ መልካም ስራ ብዛት መስራት። ይሄ ነው ተውበት ማለት። ከእያንዳንዱ ወንጀሎች መመለስና ወደ አላህ ንስሐ መግባት ግዴታ ነው፣ ዋጅብ ነው። እያንዳንዳችንም አላህ Subhanahu Wa Ta'ala ተውበት እንድናደርግ ሲመክረን ቅድም እንዳነበብነው አንቀጹ ላይ
ሁላችሁም ወደ አላህ ተመለሱ እናንተ ሙእሚኖች ሆይ ትድኑ ዘንድ ብሎናል። በሌላኛውም አንቀጽ እናንተ ያመናችሁ ሰዎች ሆይ ወደ አላህ ተመለሱ። ምን አይነት መመለስን? ነሱህ የሆነ የተሟላ የሆነ ጥርት ያለ የሆነን ተውበት መመለስን ወደ አላህ ተመለሱ ይለናል። ተውበት ነሱህ ማለት ምን ማለት እንደሆነና መስፈርቶቹም እንደሆኑ ወደ መጨረሻ ኢንሻአላህ እናያለን። ትክክለኛ አላህ ዘንድ ተቀባይነት ያለውን ተውበት ሸርጡ ስናይ አንደኛው መስፈርቱ ኢኽላስ ነው። ተውበት ያደረግነው ለአላህ ብለን መሆን አለበት። አላህን ፈርተን መሆን አለበት። አላህን አለቀን መሆን አለበት። አላህ ዘንድ ውርደትን ፈርተን መሆን አለበት። ከአላህ Subhanahu Wa Ta'ala ረህመትና ከጀነት መባረርን ሰግተን መሆን አለበት። የአላህን ፊት ከማየት መጋረድን ፈርተን ሰግተን መሆን አለበት። ይህን ስናደርግም ከአላህ እገዛ እየፈለገን አላህ ዘንድ ተናንሰን ዝቅ ብለን ደካምነታችን ነግረን እጃችንን ወደ ላይ ዘርግተን የአላህ ያለን ተናንሰን እርዳታን እየፈለገን ለሱ ብቻ ብለን ተውበት ማድረግ አለብን። ሰው ጥሩ ሆነ እንዲለን ሳይሆን አዱንያዊ ጥቅምን ፈልገን ሳይሆን ውርደትን ፈርተን ሳይሆን አኺራንና አላህን ፈርተን ተውበት ማድረግ መቻል አለብን። ይህን ስናደርግም ለአላህ መተናነስ መቻል አለብን። ይሄ ይሳካልን ዘንድ ዝቅ ማለት አለብን። ያለ አላህ ምንም እንዳይደለን ራሳችንን ማወቅ ለአላህ መንገር አለብን። ይህን አስመልክቶ ኢማም ኢብኑ ቀይም ረሂመሁላህ ምን ይላል? فالعبد ملقا بين يدي الله وبين أعدائه من شياطين الإنس والجن የሰው ልጅ በአላህና በጠላቱ በሸይጣን መካከል የተጣለ ነው። የሰውና የጂኒ ሸይጣን አለ። በእነዚህ ሸይጣኖችና በአላህ መሃል ሆኖ ወደ አላህ ከተጠጋና አላህን ጠብቀኝ ካለው አላህ ይጠብቀዋል፣ አላህ ያነሳዋል፣ ሸይጣን አይደርስበትም። በአላህ ካልተጠበቀና አላህን ካልፈለገ አላህ ካልጠበቀው የሰውና የጂኒ ሸይጣኖች ይወስዱታል፣ ይጫወቱበታል፣ ከአላህ ረህመት ይወጣል። ስለዚህ የአላህን እርዳታ እናገኝ ዘንድ አላህ ያለ አንተ ማንም የለኝም፣ ጌታዬ ሆይ ላንተ ያለ እኔ ብዙ ባሮች አሉ፣ ለኔ ግን ያለ አንተ ረዳት የለኝም፣ እባክህ ከረህመትህ አታውጣኝ ብለን አላህን ልንነምነው ሁሌም ልንጠይቀው ልናለቅስ ይገባል። እذن አንደኛው መስፈርት ለአላህ ብለን ተውበት ማድረግ አለብን። ሁለተኛው መስፈርት ከወንጀሉ ወዲያውኑ መታቀብ፣ ዛሬ ነገ እያለን መሆን የለበትም ማለት ነው። ከረመዳን በኋላ ረመዳን ውስጥ ሐጅ ሳደርግ ሳገባ በፍጹም ትምህርት ሲጨርስ በፍጹም ስራ ሲሳካልኝ በፍጹም ትክክለኛ ተውበት አላህ ዘንድ ወንጀል የሚያስምር ተውበት የቱ ነው? ወዲያውኑ ከወንጀሉ የታቀበን እንደሆነ ነው። ሁለተኛው መስፈርት ከወንጀል ላይ ሆነን ተውበት እናደርጋለን ብንል አላህ Subhanahu Wa Ta'ala ቀድመህ ከወንጀሉ ታቀብ ይለናል። ቁድስ የሆነ ሐዲስ ላይ አላህ ምን ይላል? ባሪያዬ ወደኔ አንድ ስንዝር ከመጣ እኔ ወደሱ አንድ ክንድ መጣለሁ ይላል። إذن ወደ አላህ በቀረበን ቁጥር ከወንጀል በራቅን ቁጥር አላህ የበለጠ ወደኛ ይቀርባል፣ እርዳታውን ይለግሰናል። ሶስተኛው መስፈርት መጸጸት፣ ይሄን ለምን አደረኩኝ ብሎ መጸጸትም አንድ የተውበት መስፈርት ነው። ይህ ጸጸት በል የተውበት ሩክኑ ነው። ካልተጸጸተን ለምን ሰራሁ ብለን ካልተቆጨን ካነደመን ተውበት ማድረግ አንችልም። ወንጀሉን መዘዙን ማወቅ አንችልም። ይሄን ትልቅ የሆነ የተውበትን ሩክን ማግኘት የምንችለውና ሊገራልን የሚችለው መቼ ነው? የሰራነውን ወንጀል ክብደቱን ስናስበው የአላህን Subhanahu Wa Ta'ala ድንበር መጣሳችንና ከአላህ መዳፈራችንን ስናስበው የአላህን Subhanahu Wa Ta'ala ክብር የአላህን ልቅናና የኛን የአደባችንን ማነስ ስናስበው እንዲሁም የነፍሳችንን ደካማነት ስናስብ የነፍሳችንን ያለ አላህ ማንም እንዳሌላትና እንደምትዋረድ ስናቅ የውርደት ሁሉ መንስኤው ነፍስያችን መታመጣው ከአላህ መዳፈር ሰበቡ እሱ እንደሆነ ስናቅና አላህ የዛታቸው ዛቻዎች በሙሉ እውነት እንደሆኑ ስናቅ ይሄ ጸጸት የሚባለው ነገር ውስጣችን ላይ ይፈጠራል። የተውበት መሰሶ የተውበት ሩክን መሰረት የሆነው ጸጸት እነዚህ ነገሮችን ስናቅ ውስጣችን ላይ ይፈጠራል። አላህን ማላቅ ማለት ምን ማለት ነው? ጸጸት ነደም ውስጣችን ላይ እንዲፈጠር የአላህን ልቅና ማወቅና አላህን ማላቅ ብለናል። የአላህን ልቅና ማወቅ ከፈለገን አላህ Subhanahu Wa Ta'ala ካሁን ቀደም ያደረጋቸው አጂብ የሆኑ ክስተቶችን አንዴ ዞር ብሎ በአእምሮ መዳሰስ ወደ ኋላ ማሰብ። ፍርዓውን ማን ነበረ? የት ሄደ? ቃሩን ማን ነበረ? የት ሄደ? የኑህ ህዝቦች የሁድ ህዝቦች የተሙድ ህዝቦች እነማን ነበሩ? በራሳቸው ተማምነው የነበሩ ህዝቦች የት ሄዱ? ነበሩ አላህ እንዳልነበሩ አደረጋቸው። የተወሰኑትን ከሰማይ በላ አምጥቶ ወሰዳቸው፣ ሌሎችን ከስር ጎርፍ አጥለቅልቆ ወሰዳቸው፣ ሌሎችን በጅብሪል ክንፍ ወደ ሰማይ አውጥቶ ገልብጦ ጣላቸው፣ እንዳልነበሩ ሆኖ። ብዙ አጂቦች አለ። ፍርዓውን ደግሞ ያሾፍበት በነበረው ወንዝ
ሰምጦ እንዲሞት አላህ ሱብሓነሁ ወተዓላ አደረገው። ይሄን ቁድራውን እንወቅ። እነዚህ ሰዎችን ያጠፋው አላህ ምስኪኑን እኔንስ በወንጀል ካገኘን ሊያጠፋኝ አይችልምን እንበል። ሌላው አላህን እንድናለቅ ከሚያደርገን አንዱ የወንጀሉን ትንሽነት አንይ።